ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይሄን መሰለ ሀላ አብረን እንሰራለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩት ማለት ነው። የሚያስፈልገን ነገር 3 እንቁላል፣ 1 ኩባያ የታመሰ ወተት ኒዶ እና 1 ኩባያ ዱቄት ነው የሚያስፈልገን ማለት ነው። እዚህ ጋር ሳህን አዘጋጅቻለሁኝ። 3 እንቁላል ጨመርኩበት። ግማሽ ኩባያ ስኳር እና ትንሽዬ ብቻ ነው ፓኔላ፣ የሻይ ማንኪያ የማይሆን ፓኔላ። ከዛ ይሄንን አንድ ላይ ማማሰል ይኖርብናል ነጭ እስከሚሆን ድረስ ማለት ነው። ከዛ እንደዚህ ነጭ እስከሚሆን በደንብ አድርገን ማምታት አለብን፣ ምክንያቱም ውስጡ ሶፍት እንዲሆን ይጠቅመዋል ማለት ነው። እና እንደዚህ አድርጌ ከጨፉ በኋላ ይሄንን መስሏል። መጨረሻ ላይ እዚህ ጋር ግማሽ ዘይት ጨመርኩኝ ማለት ነው። ቀደም ያመስኩትን አምሻ አዘጋጅቼዋለሁ። ሀሊብ ኒዶ 1 ኩባያ ዱቄት፣ ፍርኖ ዱቄት ነጩ ኬክ እና 1 ማንኪያ በትልቁ ፒክን ፓውደር እዚህ ጋር ሚክስ ያደረኩት ማለት ነው። እዚህ ጋር ኃይሉን ማሽን መቀነስ ይኖርባቸዋል ማለት ነው። ይሄ እንደዚህ ሆኗል። እና የኬክ ሳህን ላይ ያረኩት እኔ በዚህ ኬክ ሳህን ነው የሰራሁት። ለ25 ደቂቃ ፎርን አስገባሁት እና ሳወጣው ይሄንን መስሏል ማለት ነው። እንደዚህ የሚያምር ሆኖ በስሎ ወጣለኝ ማለት ነው። እና አሁን ሶስ እንሰራለን ማለት ነው። ሶሱን ዝም ብዬ ነው የሰራሁት፣ አልቀረስኩም። እንግዲህ ምን እንደጨመርኩ ልንገራችሁ። ግማሽ ሀሊብ ሙከተፍ፣ ግማሽ 1 ማንኪያ ጅብን ግላስ እና 1 ግሽጣ ማለት ነው። አንድ ላይ ሚክስ አድርጌ እንደዚህ በላይ ላይ ወፈሰስኩበት ማለት ነው። ከዛ በኋላ ቀደም ባመስኩት ሀሊብ ኒዶ 1-2 ማንኪያ ምን አስቀርቼ ነበር። እንደዚህ በወንፊት አድርጌ ነሰነስኩበት ማለት ነው። መጨረሻ ላይ ይሄንን መስለዋል። ወላሂ በጣም ነው የሚጣፍጠው፣ ሞክሩት። ቀለል ያለ ነው፣ ብዙም የሚያስፈልገው ነገር የለም። በስተመጨረሻም እንደዚህ ሆኗል። ከዛ ትንሽ የፍሪጅ ግማሽ ሰዓት ፍሪጅ አስገባሁት። ከዛ ወጣ ማለት ነው። ሻይ አፍልተን እንደዚህ ያምራል። ወላሂ ሲጣፍጥ ሞክሩት እና ይሄንን መስለዋል።